ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለሁኝ እስከ ፍጻሜው አብራችሁን ቆዩ። የመጀመሪያው መረጃ የሰላሌ ህዝብን በተመለከተ አደገኛ ንግግር አድርጓል በተባለ ፓስተር ላይ ክስ መከፈቱ ተሰምቷል። ይህንንም ክስ ተከትሎ አንድ ሰው እስካሁን በቁጥጥር ስር ውሏል። ፓስተሩ የሚያገለግልበት ቤተክርስቲያንም አስቸኳይ መግለጫ አውጥቶ በጉዳዩ ዙሪያ ማስተባበያ ሰጥቶ ይቅርታ ለመጠየቅ ሞክሯል። በጉዳዩ ዙሪያ የቤተክርስቲያኒቱ መግለጫ ምን አለ? የፖሊስ መግለጫስ ምን ይላል? በጉዳዩ ዙሪያ የምታዳምጡት ነው የሚሆነው። ወደ ሁለተኛው በዝርዝር የምናየው ጉዳይ ስናልፍ በትግራይ ክልል የተፈናቃዮች የሰብአዊ ድጋፍን በተመለከተ የኢትዮጵያ አደጋ ስጋት አመራር ኮሚሽን መግለጫ አውጥቷል። በዝርዝር የምንመለከተው ይሆናል። ክቡራን አድማጮቻችን የመጨረሻ ጉዳያችን የሚሆነው የቀይ ባህር ዲሞክራሲያዊ ድርጅት በኤርትራ ውስጥ የሚገኙ የአፋር ህዝቦችና የቀይ ባህርን ጉዳይ በተመለከተ አስቸኳይ መግለጫ በዛሬው ዕለት ለመገናኛ ብዙሃን ሰጥቷል። ድርጅቱ በመግለጫው ምን አለ? ቀይ ባህርንስ በተመለከተ የኢትዮጵያ ወደብ ጥያቄን በተመለከተ ምን አለ? የኤርትራ መንግስትንስ በተመለከተ ምን ዝርዝር መግለጫ ሰጠ የሚለውን በዝርዝር የምታዳምጡት ጉዳይ ይሆናል። እስከ ፍጻሜው አብራችሁን ቆይታችሁ ዝርዝሩን እንድታደምጡ ግብዣዬ ነው። ወደ ዝርዝር መረጃዎች አለፍኩ። አብረን እንከታተል። በቅድሚያም የሰሜን ሸዋ ዞን አቃቢ ህግ መምሪያ የሰላሌ ህዝብን ክብር የሚነኩ ንግግሮችን አድርገዋል የተባሉትን ፓስተር ሄኖክ ግርማን ለህግ ለማቅረብ እንቅስቃሴ መጀመሩን አስታወቀ። የፍቼ ከተማ አቃቢ ህግና የከተማዋ ፖሊስ በቅንጅት በጀመሩት ምርመራ በጉዳዩ ላይ በተያያዘ ወይዘሮ ባዩሽ አለማየሁ ከበደ የተባሉ ግለሰብን በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑ ተገልጿል። የሰሜን ሸዋ ዞን አቃቤ ህግ መምሪያ ኃላፊ አቶ ደምጦ ጣና በሰጡት መግለጫ የሚከተሉት ዋና ዋና ነጥቦች አንስተዋል። ብሔርን መስደብ፣ ስም ማጠልሸትና በህዝብ መካከል ሁከት የሚፈጥሩ ንግግሮችን ማድረግ በህግ የሚያስጠይቅ ከባድ ወንጀል ነው ብለዋል። ፓስተሩ በአሁኑ ወቅት በሌላ ክልል እንደሚገኙ የጠቆሙት ኃላፊው ግለሰቡን በቁጥጥር ስር ለማዋል ከፌዴራል የህግ አካላት ጋር የቅርብ ክትትልና ንግግር እየተደረገ መሆኑን አረጋግጠዋል። የጀግኖች መፍለቂያ የኩሩ ኦሮሞ ህዝብና የተለያዩ ሃይማኖቶች በክብር የሚኖሩባት ሰላሌ ስም መነካቱ የህዝብ ቁጣ የቀሰቀሰ በመሆኑ ህጉ ተገቢውን ምላሽ ይሰጣል ብለዋል። አቃቢ ህግ መምሪያው የህግ የበላይነትን ለማረጋገጥ አስፈላጊውን እርምጃ ሁሉ እንደሚወስድና የምርመራውን ውጤት በየጊዜው ለህዝብ ይፋ እንደሚያደርግ ማስታውቋል። በጉዳዩ ዙሪያ ከጄፒኤስ ቤተክርስቲያን መግለጫ የተሰጠ ሲሆን መግለጫውም በቀን 13 4ኛ ወር 2018 በጄፒኤስ ቸርች አንዲት እህት ምስክርነት በቤተክርስቲያናችን ማህበራዊ ድረገጻችን ላይ የተለቀቀ መሆኑ ይታወቃል። በምስክርነቱ መሃል ስለ ፍቼ ሰላሌ ከተማ የተናገርነው ንግግር ተቆራርጦ የተለቀቁ ቪዲዮዎችን ምክንያት አድርገው ከአውድ ውጭ በመተርጎሙ ቪዲዮው በአንዳንድ ወገኖች ዘንድ ቅሬታ እንደፈጠረባቸው ለመገንዘብ ችለናል። የጄፒኤስ ቤተክርስቲያን ሁሉንም የማህበረሰብ ክፍል የምታከብርና በእኩል የምትመለከት ቤተክርስቲያን ነች። ብዙ ሰዎችም ከተለያዩ የዓለማችን ክፍሎች እንዲሁም ደግሞ በሀገራችን ካሉት ሁሉም ክልሎች እየመጡ በቤተክርስቲያናችን እንደሚካፈሉና በዚያ የሚለቀቀውን ጸጋ የሚጠቀሙ መሆኑም ይታወቃል። ነገር ግን የዚህ አጭር ቪዲዮ መልእክት መላውን የፍቼ ሰላሌን ህዝብ የሚመለከት ሳይሆን እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስት ስራ መቃወምን መሰረት ያደረገ መሆኑን ማስገንዘብ እንፈልጋለን ይላል። ከዚህ ባለፈም የትኛውም ከተማ ይሁን ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችን በዚሁ አግባብ እንዲታይ እንላለን። ከእግዚአብሔር እንደሆነን ዓለምን በሞላው በክፉ እንደተያዘ እናውቃለን ይላል። አንደኛ ዮሐንስ 5:19 ስለዚህ በአካባቢው ከሚኖር ማህበረሰብ ባህልና እሴት ጋር ምንም አይነት ግንኙነት እንደሌለው እንገነዘባለን። እንዲህም ሆኖ ሰሞኑን የተለቀቀው ቪዲዮ ቅር ለተሰኙና ጉዳዩን በትክክለኛ ላልተረዱ አንዳንድ ወገኖች ቤተክርስቲያናችን በጌታ ኢየሱስ ፍቅር ትልቅ ይቅርታ የምትጠይቅ መሆኑንም ለመግለጽ እንወዳለን ይላል መረጃው። ወደ ሁለተኛው ዝርዝር ጉዳያችን ስናልፍ በትግራይ ክልል የተፈናቃዮች የሰብአዊ ድጋፍን በተመለከተ ከአደጋ ስጋት አመራር ኮሚሽን የተሰጠ መግለጫ አለ። የኢትዮጵያ አደጋ ስጋት አመራር ኮሚሽን በትግራይ ክልል የሰሜን ምዕራብ ዞን አስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች የሰብአዊ ድጋፍ አቅርቦትን በተመለከተ መግለጫ ሰጥቷል። በመግለጫውም መንግስት በጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችንን የቅድሚያ ትኩረት በማድረግ የምግብ ሰብአዊ ድጋፍ እያቀረበ እንደሚገኝ ገልጿል። ሆኖም በተለያዩ ማህበራዊ ሚዲያዎች በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችን የሰብአዊ ድጋፍ እንዳልደረሳቸው የሚገልጽ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ዘገባ ሆኖ መገኘቱን ነው ኮሚሽኑ ያስታወቀው። የሰብአዊ ድጋፍን በተመለከተ በመደበኛነቱ ዓመቱን በሙሉ ድጋፍ ለሚያስፈልጋቸው የምግብ ስርጭት ሳይቆራረጥ እየተከናወነ መሆኑን ኮሚሽኑ በመግለጫው አመላክቷል።
በሕጻጽ ጊዜያዊ መጠለያ ጣቢያም የሚገኙ ዜጎቻችን ዓመቱን ሙሉ ተመሳሳይ ድጋፍ ሲደረግላቸው የነበረ ሲሆን ከመስከረም ወር 2018 ጀምሮ እስከ ታህሳስ ወር 2018 ድረስ የተሟላና ያልተቆራረጠ የምግብ ሰብአዊ ድጋፍ እየተደረገላቸው መሆኑን መረጃዎቻችን ያሳያሉ ሲሉ ነው የገለጸው። በአስገደ ወረዳ ሕጻጽ ጊዜያዊ መጠለያ ጣቢያ ያለፉት 4 ወራት የተደረገውን ድጋፍ በቁጥር ለመግለጽ 14413 ዜጎች ድጋፍ ሲደረግ ቆይቷል። በተጨማሪም በአጎራባች መጠለያ ጣቢያ የሚገኙ ዜጎችን ጨምሮ በመስከረም ወር 16775፣ በጥቅምት ወር 18290፣ በህዳር ወር 17813 እንዲሁም በታህሳስ ወር የሚያስፈልገው ለ14413 ዜጎች የሚያስፈልግ ምግብ ተሰራጭቷል ሲሉ በዝርዝር አስቀምጧል። በዚህም በድምሩ 11406 ኩንታል ምግብ፣ ስንዴ፣ ማሽላ፣ ጥራጥሬ እና የምግብ ዘይት ባለፉት 4 ወራት እንዲደርሳቸው ተደርጓል። ይህ ድጋፍ በገንዘብ ሲተመን ከ257 ሚሊዮን ብር በላይ እንደሚሆን ገልጿል። በሌላ በኩል በክልሉ ጊዜያዊ አስተዳደር የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውንና ተጨማሪ የፌዴራል ድጋፍ እንደሚያስፈልጋቸው ቢጠየቅ ኖሮ በኮሚሽናችን በኩል አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጁነት ያለን መሆኑን ለመግለጽ እንወዳለን ሲል በመግለጫው አስታውቋል። ከላይ የተገለጸው እንደተጠበቀ ሆኖ ለተፈናቃይ ማህበረሰብ የሚላከው ድጋፍ ለታለመለት ዓላማ ብቻ መዋሉን የማረጋገጥና ክፍተቶች ቢኖሩም እንዲሟላ የማድረግ ኃላፊነት የክልሉና የአካባቢው ጊዜያዊ አስተዳደር መሆኑን ለማሳሰብ እንወዳለንም ብሏል ኮሚሽኑ። ክቡራን አድማጮቻችን ወደ መጨረሻ ዝርዝር መረጃችን ስንገባ የቀይ ባህር የአፋር ዲሞክራሲ ድርጅት በቀይ ባህር አፋር ህዝቦች ላይ በኤርትራ መንግስት እየተፈጸመ ያለውን የሰብአዊ መብት ጥሰት በተመለከተ ለአፍሪካ የሰብአዊና ህዝቦች መብት ኮሚሽን ያቀረበው ክስ ተቀባይነት ማግኘቱን ገልጿል። ድርጅቱ ይህንን ያሳወቀው ዛሬ ታህሳስ 15 ቀን 2018 በአዲስ አበባ ሸራተን ሆቴል በሰጠው መግለጫ ነው። የኤርትራ መንግስት ከ1993 ጀምሮ በኤርትራ ደናከል አካባቢ የሚኖሩ የቀይ ባህር አፋሮች ላይ መንግስታዊ የዘር ማጥፋት መብት ጥሰት እየፈጸመ ቆይቷል ብሏል። የድርጅቱ ሊቀመንበር ኢብራሂም ሃሩን በመግለጫው እንደተናገሩት የኤርትራ መንግስት በአፋሮች ላይ ከህግና ከፍርድ ውጭ ግድያዎችና ዘር ተኮር ጭፍጨፋ፣ ያለ ፍርድ ማሰርና ማሰቃየት፣ መሰወር፣ የግዳጅ ወታደራዊ ምልመላ፣ በግዳጅ ማፈናቀል እየፈጸመ መሆኑን ጠቅሰዋል። በቋንቋችን እንዳንማር በመከልከል መስጊዶችን በመዝጋትና የቁርአን ትምህርትን በመከልከል የቀይ ባህር አፋር ህዝብን ባህልና ማንነትን በማጥፋት ላይ መሆኑንም ተናግረዋል። ከቀይ ባህር አሳ ማጥመድ መከልከልን ጨምሮ ኢኮኖሚያዊ መብቶችን በመጣስ የህልውና አደጋ ውስጥ አስገብቶናል ሲሉም የድርጅቱ ሊቀመንበር ኢብራሂም ሃሩን አስረድተዋል። በዚህም ምክንያት የቀይ ባህር አፋሮች ከመኖሪያቸው ተፈናቅለው እየተሰደዱ መሆኑንም ጠቅሰዋል። የኤርትራ መንግስት ዓላማ የቀይ ባህር አፋሮችን ከቀይ ባህር ማስለቀቅ መሆኑንም ሊቀመንበሩ አክለው ተናግረዋል። ድርጅቱ የኤርትራ መንግስት በኤርትራ አፋሮች ላይ እያደረሰ ያለውን የሰብአዊ መብት ጥሰትን በተመለከተ ክስ ለአፍሪካ ሰብአዊና ህዝባዊ መብት ኮሚሽን ማቅረቡንም ገልጿል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር አቶ ኢብራሂም ሃሩን በኤርትራ መንግስት ላይ ያቀረቡት የክስ አቤቱታ 122 ገጽ መሆኑን ተናግረዋል። ክሱን የተቀበለው የአፍሪካ ሰብአዊና ህዝቦች መብቶች ኮሚሽን የኤርትራ መንግስት በ60 ቀናት ውስጥ ምላሽ እንዲሰጥበት ክሱን ታህሳስ 2 ቀን 2018 መላኩን አሳውቆናል ብለዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት የራስን ዕድል በራስ መወሰን እስከ መገንጠል የሚል ዓላማ አንግቦ ለ28 ዓመታት የትጥቅ ትግል በማድረግ ላይ የሚገኝ ነው። ድርጅቱ ከኢትዮጵያ መንግስት ስለሚደረግለት ድጋፍ ጥያቄ የቀረበላቸው አቶ ኢብራሂም የኢትዮጵያ መንግስት የትጥቅም ይሁን ሌሎች ድጋፎች እንደማያደርግላቸው አስተባብለዋል። ክቡራን አድማጮቻችን የሰዓቱ አጫጭር መረጃዎች የሰማችኋቸውን ነበሩ። አብራችሁን ስለቆያችሁ እናመሰግናለን። በቀጣይ አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ክፍል ሰላማችሁ ይብዛ።